አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ናችሁ? ዛሬ የህፃናት ልብስ ቤት ሄጄ እንግዲህ የተለያዩ ቪዲዮዎችን አንስቻላችኋለሁ ማለት ነው። ለኢድ ልብስ የሚፈልጉ ልጆች ስላሉ ለነሱ ገዝቼ በዛው ደግሞ ለእናንተ ቪዲዮ አድርጌላችሁ ነው። በጣም ኳሊቲ እነዚህ የውጭ የሚባሉት ናቸው ማለት ነው። የሚቀንሳለ ሌላውን ደግሞ ሌላ ጊዜ ታያችኋለሁ። እነዚህ የምታዩቸው እንግዲህ በጣም ቆንጆ ናቸው። ከራስ ልጅ ልብስ ጀምሮ እስከ 10 አመት ድረስ ላሉ ልጆች አለ ማለት ነው። ይሄውና እንደምታዩቸው ፍክት ያሉ ናቸው። በታይት የሚለበሱም አሉ፣ በጂንስ ታይት ምናምን ኖርማል በኮተን ታይት የሚለበሱ አሉ። እንዲሁም ደግሞ ኖርማል ሆኖ እጅጌ ጉርድ በሚስከሪና እንደዚሁም ደግሞ እንደምታዩቸው ማለት ነው። ከእናንተ የሚጠበቀው ማዘዝ ብቻ ነው። እንግዲህ በዓል እየደረሰ ነው። ኖርማሊ ሳይጨናነቅባችሁ ዋጋም ሳይጨምር ማዘዝ የምትፈልጉ ልጆች ካላችሁ ስልክ ያለላችሁ ከታች ማዋራት ትችላላችሁ እኔ ማለት ነው። የእናቶችም አለ እንዲሁም ደግሞ ለአባቶች ለተለያዩ እንትኖችም ሱፍ ማዘዝ የምትፈልጉ ልጆች ካላችሁ አለ ማዘዝ ትችላላችሁ ማለት ነው። በጣም ነው የሚያማምሩት፣ ቆንጆ ልብሶች ናቸው። ሌላው እንግዲህ ምርቃት ነበረ ዛሬ፣ ጓደኞችን አስመርቅ ያለውኝ ቪዲዮ መጨረሻ ላይ አስቀምጬላችኋለሁ ማለት ነው። ዘና በሉበት። በጣም አሪፍ እንትኖች አሉ ለማለት ነው ማለት ነው። ኖርማሊ ማዘዝ የምትፈልጉ ልጆች ካላችሁ ግን ማዘዝ ትችላላችሁ። ማንኛውንም ነገር አላችሁበት እልክላችኋለሁ ማለት ነው። ፏፏ እናደርጋችኋለን ማለት ነው። ቤተሰብ ሰርፕራይዝ ያደረግን ነው እላችኋለሁኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።